ሰላም ሰላም እንዴት ናችሁ? እንኳን ወደ ብርሃን አካዳሚ በደህና መጣችሁ። በዚህ ቪዲዮ የምንማማረው የአማርኛ አምስተኛ ፊደላት ተብለው የሚጠሩትን ይሆናል ማለት ነው። የአማርኛ ስንተኛ ፊደላት አልኩኝ? አምስተኛ ፊደላት ወይም አምስተኛ ምድብ የሚገኙ ፊደላትን እንማማራለን። የአማርኛ የፊደል ገበታ ስትመለከቱ ሰባት ቤተሰቦች እንዳሉ ተነጋግረናል ማለት ነው። ስንት ቤተሰቦች? ሰባት ማለት ነው። ሰባት ቤተሰብ ወይም ሰባት ዘሮች አሏቸው እያንዳንዱ ፊደላት ማለት ነው። ከሀ እስከ ፐ ድረስ ማለት ነው። የአማርኛ ፊደል መነሻው ሀ ነው፣ መጨረሻ ላይ ደግሞ ፐ ነው አይደል ያለው። ስለዚህ ከሀ እስከ ፐ የምንለው ሙሉ የአማርኛ የፊደል ገበታ ነው ማለት ነው። ከሀ እስከ ፐ ማለት ነው። ብዛታቸው 34 ማለት ነው። እነሱን ስንመለከት ሰባት ቤተሰብ አላቸው፣ ሰባት ዘሮች አሏቸው ወይም ሰባት ምድብ አለው ማለት ነው። ከዛ ውስጥ በዛሬው ቪዲዮ አምስተኛ ፊደላትን እንማማራለን። ስለ ፊደላት ስንማማር ባለፈው እንደነገርኳችሁ ሁለት ነገሮችን ነው ማጥናት ያለባችሁ። የፊደሉ ቅርጽ ምን እንደሚመስል እና ድምፁ ደግሞ እንዴት ነው የምንጠራው፣ ሚስጥሩ ምንድን ነው? ያን ድምፅ ለመጥራት ቅላጼውን፣ ዜማውን በአንደበታችን በምላሳችን በደንብ እንድንለምደው ሚስጥሩን ማወቅ ነው ያለብን። ስለዚህ በዚህ ቪዲዮ ያንን ሚስጥር በደንብ እናያለን ማለት ነው። ስለ አምስተኛ ፊደላት ማለት ነው። ቅርጻቸው ምን እንደሚመስል እንደገና ደግሞ የድምፅ አጠራራቸውስ ምንድን ነው፣ ሚስጥሩ ምንድን ነው የሚለውን አብረን እናያለን። ቪዲዮውን እስከ መጨረሻ ተከታተሉ። አሁን ወደ ቪዲዮ እንሂድ። እዚህ ላይ እንደምትመለከቷቸው የአማርኛ አምስተኛ ፊደላት ናቸው ማለት ነው። እንዴት ነው አምስተኛ ፊደላት መሆናቸውንስ የምናውቀው የሚለውን ቅርጹን ልብ ብላችሁ በማየት ከዛ ደግሞ ስትጽፉ የበለጠ ትረዳላችሁ ማለት ነው። ስለዚህ ከዚህ ላይ ቅርጻቸው አምስተኛ ፊደላት ይህ በሙሉ እዚህ ላይ እንደምትመለከቷቸው የአማርኛ አምስተኛ ፊደላት ናቸው ማለት ነው። የአማርኛ ፊደል ከሀ እስከ ፐ ነው ብያለሁ አይደለ? ስለዚህ ግማሾቹን ቀጥለን እንመለከታለን ማለት ነው። ስለዚህ ሙሉ አይደሉም። እዚህ ላይ እንደምትመለከቱት እኒህ ብቻ ናቸው እንዴ ከሀ እስከ ፐ ያሉ እንዳትሉ ብዬ ነው። ከሀ እስከ ፐ ያሉ ፊደላት እኒህ ግማሾቹ ናቸው። ከዚህ ቀጥለው ደግሞ ሌሎቹ ቀሪዎቹ እስከ ፐ ያሉትን እንመለከታለን። ስለዚህ አሁን ምንድነው ቁም ነገሩ ከዚህ ላይ መረዳት ያለባችሁ ፊደሉ ቅርጹ ምን ይመስላል የሚለውን እንድትረዱልኝ እፈልጋለሁ። አሁን ስትመለከቱ እዚህ ላይ እግራቸው ላይ ቀለበት አላቸው ማለት ነው። ተመልከቱ እዚህ ላይ ከእግራቸው ላይ ቀለበት አላቸው። ቀለበታቸው ምን ላይ ነው ከተባለ እግራቸው ላይ። ስለዚህ የሆነ ፊደል እግሩ ላይ ቀለበት ካለው ያ ፊደል ስንተኛ ነው ማለት ነው? አምስተኛ ፊደል ነው ማለት ነው። ነገር ግን ልብ እንድትሉልኝ የምፈልገው ነገር ቀለበቱ በግራ በኩል ነው ወይስ በቀኝ በኩል ነው ያለው የሚለውን አስተውሉ ማለት ነው። ቀለበቱ እግራቸው ላይ ሆኖ በቀኝ በኩል፣ በግራ አይደለም በቀኝ ማለት ነው። ስለዚህ በስተቀኝ በኩል ቀለበት ካለ ያ ማለት በዚህኛው በኩል ወደዚህኛው አቅጣጫ በቀኝ እግራቸው አቅጣጫ ቀለበት የሚያደርጉ ከሆነ እነዛ ፊደላት ስንተኛ ናቸው አለ? አምስተኛ ምድብ ወይም አምስተኛ ፊደላት ተብለው ይጠራሉ። እግራቸው ላይ በቀኝ በኩል ቀለበት ካላቸው። በጣም ጥሩ። ስለዚህ ፊደሎቹ ስንተኛ ምድብ እንደሆኑ ለያችሁ ምናቸውን በማየት ቅርጻቸውን በማየት ማለት ነው። እዚህ ላይ እንደምትመለከቱት እኒህ ፊደላት አምስተኛ ናቸው። እንዴት አወቅን? እግራቸው ላይ በቀኝ በኩል ቀለበት ስላላቸው አምስተኛ ፊደላት ናቸው ብለን አወቅን። ስለዚህ በማየት ብቻ ቅርጻቸውን እንድታውቁ አይደለም የምፈልገው፣ እየጻፋችሁ ሁሉ እንድትለምዷቸው እፈልጋለሁ። ስለዚህ ያን ልምምድ አድርጉ። ከዛ በተረፈ ግን ድምፃቸውን ስንጠራ ምን አይነት አጠራር አለው፣ ምን አይነት አናባቢ ድምፅ አለው፣ እያንዳንዱ ምድብ የራሱ አናባቢ ድምፅ አለው። ለምሳሌ አንደኛ ፊደላት ላይ ሚል ድምፅ አለ ብዬ ነበር አይደል? ሁለተኛ ላይ ደግሞ ኦ፣ ሶስተኛ ፊደላት ኢ፣ አራተኛ ፊደላት ላይ ደግሞ አ ብዬ ነግሬያችኋለሁ። ዛሬ ደግሞ አምስተኛ ፊደላት ላይ ያለው አናባቢ ድምፅ ማን ነው ከተባለ ኤ ይሆናል ማለት ነው። ማን አልኩኝ? ኤ የሚለውን ድምፅ በደንብ ተረዱ ማለት ነው። ኤ ለምሳሌ ኤፍሬም ስትሉ የሰው ስም
ኤፍሬም ስትሉ ኤ የሚል ድምፅ አለ ማለት ነው። ኤደን ብላችሁ ስትጠሩ አሁንም የሰው ስም በዛ መልኩ ኤ የሚለውን ድምፅ ልትይዙ ትችላላችሁ ማለት ነው። እናንተም ከኔ ጋር እየደገማችሁ ፊደላቶቹን እየጠራችሁ ተለማመዱ። ሄ ሄ ሌ ሌ ሄ ሄ ሜ ሜ ሴ ሴ ሬ ሬ ሴ ሴ ሼ ሼ ቄ ቄ ቤ ቤ ቬ ቬ ቴ ቴ ቼ ቼ ሄ ሄ ኔ ኔ ኜ ኜ ኤ ኤ አሁን እዚህ ላይ ኤ የሚለው ድምፅ አናባቢ ድምፁ ነው ማለት ነው። አምስተኛ ፊደል ስንጠራ የምንጠቀመው አናባቢ ድምፅ፣ እንደዚህ አይነት ዜማ ቅላጼ እናወጣለን። ምን የሚል አልኩኝ? ኤ የሚል ኤ የሚል ድምፅ ቅላጼ፣ እንደዚህ አይነት ዜማ ካልመጣ ልክ እየጠራችሁ አይደለም። ስለዚህ አምስተኛ ፊደል ስትጠሩ ኤ የሚል ድምፅ ጎተት ታደርጋችሁ ኤ እንደዚህ አይነት ቅላጼ ማምጣት አለባችሁ። እሺ ወደ ቀጣዩ ፊደላት እንሄድ። ቀሪዎቹን እንመልከት። እዚህ ላይ እንደምታያቸው ከኬ ፊደል ቀጥሎ ደግሞ እስከ ፔ ያሉትን እናያለን ማለት ነው። ቀሪዎቹ ማለት ነው። ከሀ እስከ ፐ አይደለ? ቀሪዎቹ ደግሞ እዚህ ላይ እንቆጥራለን። አብራችሁ እየደጋገማችሁ ጥሩ ማለት ነው። እሺ ኬ ኬ ሄ ሄ ዌ ዌ ኤ ኤ ዜ ዜ ዤ ዤ ዬ ዬ ዴ ዴ ጄ ጄ ጌ ጌ ጤ ጤ ጬ ጬ ጴ ጴ ፄ ፄ ፌ ፌ ፔ ፔ። ስለዚህ ጠቅለል ስናደርገው አምስተኛ ፊደላት ቅርጻቸው ምን ይመስላል ማለት ነው? እግራቸው ላይ ቀለበት አላቸው። በቀኝ በኩል እግራቸው ላይ በቀኝ በኩል ቀለበት ካላቸው እነዛ ፊደላት አምስተኛ ምድብ ፊደላት እንደሆኑ እናውቃለን ማለት ነው። ድምፃቸውን ስንጠራ ደግሞ ኤ ኤ ኤ ኤ ኤ ኤ እንዲህ አይነት አናባቢ ድምፅ ተጠቅመን እንዲህ አይነት ዜማ ቅላጼ እናወጣለን ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እንዲሁም በግል መማር የምትፈልጉ በኦንላይን ባላችሁበት ሆናችሁ በኢሞ፣ በቴሌግራም፣ በዋትሳፕ በፈለጋችሁት የሶሻል ሚዲያ አማራጮች እናስተምራችኋለን። ስልካችንን እዚህ ላይ እናስቀምጥላችኋለን። እየደወላችሁ እኛን ማነጋገር ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ።